የወሊድ መከላከያ መድኃኒት በመውሰድሽ ወይም ጡት በማጥባትሽ ምክንያት ፊትሽ ላይ ብጉር፣ ማድያት ወይም ጥቁር ነጠብጣብ እየወጣብሽ ተቸግረሻል? ሰላም ጤና ይስጥልኝ ውድ የማራኪ ሴት የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? በዛሬው ቪዲዮ ቤትሽን ወደ ስፓ ቀይረሽ ብዙም ወጪ ሳታወጪ ቆዳሽን የምትንከባከቢበትን የመፍትሄ ሀሳቦች እነሆ ይዘን ቀርበናል። አብራችሁን ቆዩ። እስቲ በመጀመሪያ ስለ ቆዳ እናውራ። የፊት ቆዳ ስንል መልክ ብቻ ማለት ይመስልሻል? አትሳሳች። ቆዳችን የሰውነታችን ትልቁ አካል ብቻ ሳይሆን የውስጣዊ ማንነታችንና የጤናችን መስታወት ነው። ቆዳችን እኛን ከውጭው ዓለም የሚጠብቀን የውበት ጋሻ ነው። ነገር ግን ከጥበቃ ባለፈ ቆዳችን የውስጥ ስሜታችንንና የጤናችንን ሁኔታ ለዓለም የሚያሳብቅ አንጸባራቂ መስታወት ነው። እውነተኛ ውበት ማለት ጤናማ ቆዳን ይዞ መገኘት ነው። ቆዳችን ሲያበራና ሲለሰልስ የራሳችንን የተፈጥሮ ውበት ጎልቶ እንዲታይ ያደርጋል። ውበት ማለት ፍጹም መሆን ማለት ሳይሆን በቆዳችን ላይ ያለውን ጤናማ ብሩህነት መጠበቅ ማለት ነው። ቆዳችን ከስሜታችን ጋር ጥብቅ ቁርኝነት እንዳለው ስንቶቻችን እናውቃለን? ስንደሰት ቆዳችን ያበራል። ስንጨነቅ ወይም ደግሞ ስንደክም ቆዳችንም አብሮ ይዝላል፣ ብሩህነቱንም ያጣል። ስለዚህ ቆዳችንን መንከባከብ ማለት ቅንጦት ሳይሆን ለራሳችን የምንሰጠው የክብርና የፍቅር መገለጫ ነው። ይሄ ደግሞ በራስ የመተማመን ስሜታችንን ከፍ ያደርገዋል። ይህ የውበታችን ጋሻ የሆነውን ቆዳችንን ስለመንከባከብ ከማውራታችን አስቀድመን እንደ አንዲት ሴት ወይም እናት ምን አይነት ሁኔታዎች ቆዳችንን ሊጎዱብን ይችላሉ የሚለውን በዝርዝር እንመልከት። መሰረታዊና በጣም ዋና ናቸው ብለን ካሰብናቸው ውስጥ አራቱን በዝርዝር እንይ። 1. ቤት በማጽዳት ጊዜ የሚመጡ ተጽዕኖዎች። ቤት ማጽዳትን በምንከውንበት ሰዓት ከአቧራና ኬሚካሎች ጋር ያለን ንክኪ ወይም ግንኙነት ሰፊ ነው። ይህንንም ስንል በምንጠርግበት ሰዓት አቧራው ፊታችን ላይ በማረፍ የቆዳን ብሩህነት ያጠፋል፣ እንዲሁም ባክቴሪያዎች እንዲራቡ በማድረግ ለብጉር ይዳርጋል። በተጨማሪም ለጽዳት የምንጠቀማቸው እንደ በረኪናና መሰል የቤት ማጽጃዎች ውስጥ ያሉ ጠንካራ ኬሚካሎች ትነታቸው የፊት ቆዳን ሊያሳክኩ ወይም ሊያቃጥሉ ይችላሉ። 2. በምግብ ዝግጅት ወይም በወጥ ቤት ቆይታ ጊዜ የሚመጡ ተጽዕኖዎች። ከምድጃ የሚወጣው ከፍተኛ ሙቀት የፊት ቆዳን ቀዳዳዎች ከመጠን በላይ እንዲከፈቱ ያደርጋል። ይህ ደግሞ ቆዳ ተፈጥሯዊ እርጥበቱን እንዲያጣና እንዲደርቅ አልፎ ተርፎ የፊት መቅላትን እንዲመጣ ያደርጋል። ምግብ ስንጠብስ የሚወጣው የዘይት ትነት ፊት ላይ በማረፍ የቆዳ ቀዳዳዎችን ይደፍናል። ይህ ደግሞ ለብጉርና ለፊት መቆሸሽ ወይም መጥቆር ዋነኛ ምክንያት ይሆናል። በተጨማሪም እንደ በርበሬ፣ ሚጥሚጣ ወይም ሽንኩርት ያሉ ነገሮችን ስንጠቀም እጃችንን ሳንታጠብ ፊታችንን ከነካን ቆዳችን እንዲቆጣና እንዲመረት ያደርጋሉ። 3. የወሊድ መከላከያ በመጠቀም የሚመጣ ተጽዕኖ። የትኛውም አይነት መድኃኒት ጠቀሜታ ያለው ቢሆንም በተገላቢጦች ደግሞ የተወሰነ እንደየሰው የሆርሞን አይነትና አቀባበል የተለያየ የሆነ የራሱ ጉዳት አለው። የትኛውንም አይነት የወሊድ መከላከያ የምትጠቀም ሴት ላይም እንዲሁ በፊት ቆዳዋ ላይ አነስ ያለ ወይም የበዛ እንከን መፈጠሩ አይቀሬ ነው። ጠለቅ ብለን ስናየውም የፊት ጥቁረት ወይም ነጠብጣብ፣ ይህ በጣም የተለመደው የጎንዮሽ ጉዳት ነው። ሆርሞኖቹ የቆዳ ቀለም ሰጪ ሴሎችን ስለሚያነቃቁ በተለይ ፀሐይ በሚነካን ጊዜ በግንባር፣ በጉንጭና በከንፈር አካባቢ ጥቁረትን ሊያመጡ ይችላሉ። የፊት ብጉር። አንዳንድ የወሊድ መከላከያዎች የፊት ብጉርን ሲያጠፉ፣ ሌሎች ደግሞ በተለይ ፕሮጀስትሮን ብቻ የያዙት
የፊት ቆዳ ዘይት እንዲያመነጭ በማድረግ ብጉር ሊያስነሱ ይችላሉ። የቆዳ ድርቀት አንዳንድ ሴቶች ላይ መድኃኒቶቹ የቆዳን የተፈጥሮ ዘይት ምርት ስለሚቀንሱ ቆዳ የመድረቅና የመመረዝ ስሜት ሊያሳይ ይችላል። የቆዳ መቅላት እና ስሜታዊ ወይም ሴንሲቲቭ መሆን ቆዳችን ለፀሐይ ብርሃን ወይም ለተለያዩ የፊት መዋቢያዎች በጣም ስሜታዊ ወይም ሴንሲቲቭ ሊሆን ይችላል። አራተኛ ጡት የምታጠባ እናት ላይ የሚታዩ የቆዳ ለውጦች። ጡት ማጥባት ከእናቲቱ ሰውነት ውስጥ ብዙ ፈሳሽ ስለሚወስድ ቆዳ በአግባቡ እርጥበትን አያገኝም። በዚህም ምክንያት ቆዳ የመድረቅ፣ የመሳብ እና የመከርደድ ስሜት ሊያሳይ ይችላል። ሰውነታችን ወደ ቀድሞ ሆርሞኑ ለመመለስ በሚያደርገው ትግል ሳቢያም በእርግዝና ወቅት የጠፋው ብጉር ሊመለስ ይችላል። የፊት ማሳከክና መቅላትም እንዲሁ። በእርግዝና ወቅት የጀመረው የፊት ጥቁረትም ጡት ማጥባት እስኪቆም ድረስ ሊቆይ ይችላል። አሁን ችግሮቻችንን ለይተን አውቀናል። ስለዚህም ወደ መፍትሄ ሀሳቦች መግባት እንችላለን። ውሃ ለአንዲት ሴት ከውድ መዋቢያዎች ይልቅ በቤቷ ውስጥ የምታገኘው ትልቁ የውበት ሚስጥር ውሃ ነው። በቀን ውስጥ የምትጠጪውን የውሃ መጠን ጨምሪ። ውበትሽ ጽጌረዳ ነውና ውሃ ይጠመዋል። ውሃ ባጠጣሽ ቁጥርም ያብባል፣ ይፈካል። ውሃ ለቆዳችን የሚሰጠው ጥቅም በሁለት ይከፈላል። 1. ውሃም በመጠጣት የሚገኝ ውበት። በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት የቆዳችንን የመለጠጥ አቅም ይጨምራል። ይህ ደግሞ ቆዳችን ሁልጊዜ ወጣትና ጥብቅ እንዲሆን ይረዳዋል። በተጨማሪም ሰውነታችን ውስጥ ያሉ መርዛማ ነገሮችን ወይም ቶክሲክስ ጠርጎ በማውጣት ቆዳችን ንጹህና የሚያንጸባርቅ እንዲሆንም ያደርገዋል። ሁለተኛ በውሃ መታጠብ። አጠቃቀማችንን ካወቅንበት በውሃ መታጠብ የራሱ የሆነ የጥበብ መንገድ አለው። ፊትን በጣም በሞቀ ውሃ መታጠብ የቆዳን ተፈጥሯዊ ዘይት ስለሚመጥ ለድርቀት ይዳርጋል። ስለዚህ ለብ ባለ ወይም በቀዝቃዛ ውሃ መታጠብ ለቆዳችን ጤናማነት ይመከራል። ለብ ባለ ውሃ መታጠብ የቆዳ ቀዳዳዎች እንዲከፈቱና ቆሻሻ እንዲወጣ ሲረዳ፣ በመጨረሻ በቀዝቃዛ ውሃ መለቅለቅ ደግሞ ቀዳዳዎቹ ተመልሰው እንዲጠቡና ቆዳችን እንዲያምር ያደርጋል። ፊትሽን ታጥበሽ እንደጨረሽ ቆዳሽ ሳይደርቅ እርጥብ እያለ የፊት ማለስለሻ ክሬም ወይም ሞይስቸራይዘር መቀባት ውሃው ቆዳሽ ውስጥ እንዲታሰርና ለረጅም ሰዓት ለስላሳ ሆኖ እንዲቆይ ያደርጋል። 2. ቤትሽን ማጽዳት ስራ ከመጀመርሽ በፊት ፊትሽን ታጥበሽ ወፈር ያለ የፊት ማለስለሻ ወይም ሞይስቸራይዘር በአቅራቢያሽ ከሌለ ደግሞ ጥቂት የቫዝሊን ጠብታ መቀባት መልካም ነው። ይህ በቆዳሽና በአቧራው ወይም በኬሚካሉ መካከል እንደ ጋሻ ሆኖ ያገለግላል። በተጨማሪም ማስክ መጠቀም አቧራው ወይም የጠንካራ ኬሚካሎች ትነት በቀጥታ ፊትሽ ላይ እንዳያርፍ ያደርጋል። ንጹህ አየር እንድታገኝም በአቅራቢያሽ ያለውን በር ወይም መስኮት መክፈትሽን አትዘንጊ። ስራሽን ስትጨርሺ ለብ ባለ ውሃ ፊትሽን በእንፋሎት አትኝኚው። ይህ የተዳፈኑ የቆዳ ቀዳዳዎችን በመክፈት አቧራው እንዲወጣ ያደርጋል። የማርና የቡና ስክራፕ አዘጋጅተሽ ብትጠቀሚ ደግሞ የሞቱ ሴሎችና አቧራን ለማውጣት ይረዳሻል። በኬሚካሉ ምክንያት የተፈጠረ ቅላት ወይም ጉዳት ካለ እርጎ መቀባት ቆዳሽን ወዲያውኑ ያረጋጋዋል። የኩከምበር ወይም ኪያር ፈጭተሽ ጭማቂውን ፊትሽ ላይ መቀባትም እንዲሁ በኬሚካል ምክንያት የሚመጡ ጉዳቶችን ያክማል። የኦሊቬራ ጄል በተለምዶ ሬት የምንለውን ቅጠል ጄል መጠቀምም ቆዳሽን መልሶ ለመጠገንና ለማለስለስ በጣም ተመራጭ ነው። በወሊድ መከላከያ መድኃኒቶች ምክንያት በቆዳ ላይ የሚመጡ ተጽዕኖችን በተመለከተ ሆርሞኑ በሰውነትሽ ውስጥ እስካለ ድረስ ውጤቱ ቀስ ብሎ ስለሚመጣ ትዕግስት ያስፈልግሻል። ቆዳሽንም ለማከም የሚረዱሽ
በቤት ውስጥ የሚዘጋጁ 3 ዋና ዋና ውህዶችን ላስተዋውቅሽ። የመጀመሪያው የፊት ጥቁረት ወይም ዳርክ ስፖት የሚባለውን ለማጥፋት የሎሚና የማር ውህድ። ይህ በጣም ጠቃሚና ለውጥ የሚያመጣ ውህድ ነው። ሎሚ ተፈጥሯዊ የቆዳ ማቅያ ወይም ብሊቺንግ ኤጀንት ሲሆን፣ ማር ደግሞ ቆዳ እንዳይቆጣና እርጥበት እንዲያገኝ ይረዳል። አዘገጃጀቱ ግማሽ የሾርባ ማንኪያ ትኩስ የሎሚ ጭማቂ ከ1 የሾርባ ማንኪያ ማር ጋር መቀላቀል። ከዚያም ጥቁረት ያለበት ቦታ ላይ ብቻ በመቀባት ከ10 እስከ 15 ደቂቃ ማቆየትና ለብ ባለ ውሃ መታጠብ። ሎሚ ተቀብተሽ ፀሐይ ላይ መውጣት ቆዳን ይበልጥ ሊያጠቁር ስለሚችል ይህን ትሪትመንት ማታ ማታ ብታደርጊው ይመረጣል። 2 ቆዳን ለማጥራትና ለማለስለስ የድንች ጭማቂ ወይም ፖታቶ ጁስ። ይህ ፍቱን ውህድ ነው። ድንች ካታኮሌዝ የተባለ ኢንዛይም ስላለው በሆርሞን ምክንያት የመጣ የፊትን ጥቁረት ለማጥፋት በጣም ውጤታማ ነው። አዘገጃጀቱም 1 ድንች ፈጭተሽ ጭማቂውን ማውጣት፣ ከዚያም በጥጥ ወይም ሳሳ ባለ ጨርቅ በመታገዝ ፊትሽን መቀባትና ለ20 ደቂቃ አቆይቶ በቀዝቃዛ ውሃ መታጠብ። 3 ለተቆጣና ለጠቆረ ቆዳ ኦልቬራ ወይም የሬት ጄል እና እርጎ ማስክ። እርጎ ውስጥ ያለው ላክቲክ አሲድ የሞቱና የጠቆሩ የቆዳ ሴሎችን በቀላሉ ለማንሳት ይረዳል። አዘገጃጀቱም ትኩስ የሬት ጄል ከ2 የሾርባ ማንኪያ እርጎ ጋር በመቀላቀል ፊትሽን ተቀብተሽ ለ20 ደቂቃ ማቆየትና መታጠብ። የሆርሞን ለውጥ ያመጣውን ግርጣት በደንብ ያስታግሰዋል። እነዚህን ውህዶች በመጠቀም ፊትሽን ማደስ፣ ቆዳሽን መንከባከብ ትችያለሽ። ነገር ግን ምንም አይነት የቤት ውስጥ ሕክምና ብታደርጊ በቀን በፀሐይ ከመውጣትሽ በፊት የፀሐይ መከላከያ ክሬም መቀባት ግዴታ ነው። ካልሆነ ጥቁረቱ ሊመለስ ይችላል። ጡት ለሚያጠቡ ሴቶች በቤት ውስጥ በቀላሉ ሊዘጋጁ የሚችሉ ደህንነታቸው የተጠበቀ ወይም ናቹራልና ውጤታማ የሆኑ የቆዳ እንክብካቤ ዘዴዎችን አስከትለን እንዘረዝራለን። ጡት በሚያጠቡ እናቶች ላይ የሚታየውን የቆዳ ድርቀትና ድካም ለመከላከል እነዚህ የቤት ውስጥ ጥቆማዎች ትልቅ ለውጥ ያመጣሉ። 1 ለደረቀና ለዛለ ቆዳ የማርና የእርጎ ማስክ። ጡት ማጥባት ቆዳን ስለሚያደርቅ እርጎ ቆዳን የማቀዝቀዝና የማለስለስ ብቃት አለው። ማር ደግሞ ተፈጥሯዊ እርጥበት ሰጪ ነው። አዘገጃጀቱ 1 የሾርባ ማንኪያ ወፍራም እርጎ ከ1 የሻይ ማንኪያ ማር ጋር መቀላቀል። ከዚያም ፊትሽን ተቀብተሽ ለ15 ደቂቃ ማቆየት። በመጨረሻም በቀዝቃዛ ውሃ መታጠብ። ቆዳሽን ያድሰዋል፣ ብሩህም ያደርገዋል፣ እንዲሁም ድርቀትን ያስታግሳል። 2 ለብጉርና ለጠቆረ ቆዳ የጥሬ ወተት እና የሎሚ ጭማቂ። ይህም በሆርሞን ለውጥ ምክንያት የመጣውን የፊት ጥቁረት ለማጥራት ይረዳሻል። ሎሚ ለስላሳ ቆዳ ካለሽ በጥንቃቄ ተጠቀሚ። አዘገጃጀቱም 2 የሾርባ ማንኪያ ጥሬ ወተት ውስጥ ጥቂት ጠብታ የሎሚ ጭማቂ መጨመር ነው። በጥጥ በመታገዝ ፊትሽን ቀስ አርገሽ በመቀባት ለ10 ደቂቃ ቆይቶ መታጠብ። ጥቅሙም ወተት ውስጥ ያለው ላክቲክ አሲድ የሞቱ የቆዳ ሴሎችን በማንሳት ቆዳሽን ያጠራል። 3 ለድካምና ለሚያሳክክ ቆዳ የአጃና የውሃ ድብልቅ። የቆዳ መቅላት ወይም ስሜታዊ መሆን አጃ ካለሽ በቂ መፍትሄው ነው። አዘገጃጀቱ የተፈጨ አጃ ከጥቂት ለብ ካለ ውሃ ጋር አዋህዶ እንደ ክሬም ማዘጋጀት ነው። አጠቃቀሙም ፊትሽን ለብ ባለ ውሃ ካጠብሽ በኋላ ድብልቁን ተቀብተሽ ለ10 ደቂቃ ማቆየት። ቆዳሽን የማረጋጋትና
ማሳከክን የመቀነስ ከፍተኛ ኃይል አለው። የሻይ ቅጠል ፓኬት ወይም ኪያር የምታጠባ እናት በቂ የእንቅልፍ መጠን ስለማታገኝ አይን አካባቢ የሚፈጠር የአይን እባጭን ወይም ጥቁረትን ይቀንሳል። አጠቃቀሙ ያቀቀልሽውን የሻይ ቅጠል ወይም ኪያር ኦር ኩከምበር ቁራጭ ፍሪጅ ውስጥ አቀዝቅዘሽ አይንሽ ላይ ከ5 እስከ 10 ደቂቃ ማድረግ ነው። ድካምሽን ያጠፋል፣ አይንሽን ንቁ ያደርገዋል። ማራኪ ሴት ለመሆን ይረዱሽ ዘንድ ተጨማሪ 3 ቲፖችን ልስጥሽ። አንደኛ፣ ገላሽን ከመታጠብሽ በፊት ለብ ባለ ውሃ ፊትሽን በእንፋሎት ስቲም አስደርጊው። ይህ ደግሞ የቆዳ ቀዳዳዎችሽን ይከፍታል። 2 የኮኮናት ዘይት ወይም ኮኮናት ኦይል ጡት ለሚያጠቡ እናቶች በጣም ደህንነቱ የተጠበቀ በመሆኑ ብቻ ሳይሆን ለቆዳ ድርቀትና ለተሰነጣጠቀ ከንፈር ምርጥ ሞይስቸራይዘር ነው። 3ኛ፣ ይህ ከሁሉም በላይ ዋናው ነው። እሱም ውሃ ይባላል። ምንጊዜም ሰውነትሽ ድርቀትን ለመከላከል በቀን ቢያንስ ከ10 እስከ 12 ብርጭቆ ውሃ መጠጣት እንዳለብሽ አስተውይ። ውድ እናቶች፣ ቤታችንን ስናጸዳና ለቤተሰባችን ምግብ ስናዘጋጅ ራሳችንን መርሳት የለብንም። እነዚህ ትናንሽ ጥንቃቄዎች ማራኪ ቆዳችንን ለረጅም ጊዜ ጤናማ ሆኖ እንዲቆይ ይረዱታል። ምን ጊዜም ቢሆን ስራሽን እንደጨረሽ ወዲያውኑ ፊትሽን በቀዝቃዛ ውሃ መታጠብሽን ልምድ አድርጊ። ይህ ቆዳሽ ውስጥ የገቡ ቆሻሻዎች ሳይቆዩ እንዲወገዱ ያደርጋል። ውድ ማራኪ ሴት፣ የትኛውም አይነት የፊት ቆዳ እንክብካቤ ድግግሞሽን ይፈልጋል። ትዕግስትንም እንዲሁ አክሲበት። ለውጡን በአንድ ጀንበር አትጠብቂ። አንቺ ለቤተሰባችሁ የጀርባ አጥንት ነሽ። ስለዚህ ለራስሽ የምትሰጪው እንክብካቤ መስዋዕትነት ሳይሆን ለራስሽ የምትሰጪው ፍቅርና ክብር ነው። ቪዲዮን ከወደዳችሁት ላይክ በማድረግና ለሌሎች እናቶች ሼር በማድረግ አበረታቱኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የቤተሰባችን አባል ይሁኑ። ስለተከታተላችሁኝ አመሰግናለሁ። ማራኪና ውብ ቀን ይሁንላችሁ።